እልፍነሽ ይባላል። ባለፈው ዛሬ ሳምንት በጣም ጨንቆኝ ነበርና መኪና ሆስፒታል ወስጄ 3 4 5 ያመላልሼ ነበር። ልጄን ተጨናንቄ ነው በረፈደው ጊዜ መጣው። እግዚአብሔር በረፈደ ይደርሳል። ይሄ መልእክት ነው። በደንብ ምን ይያላችሁ ሰዱ አርፍጄ ነው ተጨናንቄ። ልጄ በጣም ታሞ ነበር። ጉበት ነው የተባለ ሐኪም ቤት ሲወስድ የመጀመሪያ የጀመረውንም መድኃኒት ይቀጥል ሲባል ነው ደንግጬ በጣም በቃ ውሃ ሲጠጣ ይወጣል ወጋኝ ይላል። ጉበት ነው ተብሏል። ና ተጨናንቄ መጣው ይዤ ጉበት በሽታ ጉበት ባክቴሪያ ነው አብጧል። ውስጥ ላይ ሆኗል እና በጣም የሚያስጨንቅ ነገር ነበርና መቀስ ባንቴ ላይ ወድቃም ለብላቴ ነው። አዎ ዘር ሊዘራ እሱን ሄዳልኩና ሸኘው። ዘርቶ ሲመጣ ይሄን ተናገርክ። እንደገና እዛሽ ጋር ነው ቁጭ አልኩት። ህፃኑን ይዘሽ ቁም ያልክ ቆምኩኝ። እግዚአብሔር ተናገረ። ይሄ ብላቴና ላይ ያለ ፎቅ እየሰራሽ ነው ያልክ። አዎ አልኩ። እስኪ በዛ ጊዜ የሰማችሁ ሰዎች ሲጸለይ የሰማው ሰው አለ? ጌታ ይባረክ። አሜን። አዎ ፎቅ ይሰራለሁ አልኩት። ከፊት ለፊትሽ ነጭ ፎቅ አለው አልክ። አዎ አለ አልኩት። ይሄን ብላቴና ላይና ሌላም ደግሞ እንዲህ አይነት ብላቴና ላይ ተመሳሳይ ሞት ሁለት አለው አልክ። ከቤትሽ ፊት ለፊት ነው ፎቅ ያለው? አዎ። እሺ ከቤትሽ ፊት ለፊት ፎቅ ነጭ ፎቅ አልክ። አዎ አልኩ። እንዲሁም እዛው ሰፈር ሌላ ሞት ተመሳሳይ አሉ። ሁለቱም ሞት ተመታ አልክ። ሁለቱም ሞት ተመታ። ከዛ አሜን አልኩ። በርግጥ እዛም ጎን ነው ከሚባለው ፎቅ ጎን አለው ልጅ። እኔ መታመምን አላውቅም። አንቺ አታውቂም? አላውቅም። የሚገርማችሁ ስም ሆስፒታል ነው የተገናኘ ነው ከሕፃኑ ከዛ። አዎ ከዛ በኋላ እግዚአብሔር ጅማሬን ይናገራል፣ ፍጻሜን ይናገራል። የመሃል ወጀብን አይናገርም። እኔ እንደገና ሄጄ አመመኝ ሲል ሆስፒታል ሲሄድ ያም ልጅ እየታከመ ነው። ምን ሆነ ያልኩት እኔ በሕክምና ቦታን እንዴ ጭንቅላት ወባ ተደብቆ ምን ሆናችሁ ነው አልኩት። ተመሳሳይ እድሜ ነው አሉት። ያ 13 ዓመት ነው የኔ 11 ዓመት ከተኩል ነው። ተመሳሳይ የሚገርም የተመሳሳይ ሞት ተመታ። ከዛ ፎቅ ግቢ የሚወጣ ቀስ ተሰበረ ስትል አሜን ብዬ ነው የሄድኩት። እኔ አመንኩት፣ አምኜ ነው የሄድኩት። እዛ ሐኪም ቤት ጭንቅላት ወባ ያም ልጅ ተደብቆ ሳምንት ሙሉ እየታወኩ ነው አሉ። መጨረሻ በደከመባቸው ጊዜ ላይ ሙቀቱም ጨመረ። ልጁም እየደከመ ሲሄድ ወባው የጭንቅላት ወባ ተደብቋል የነሱ። የሚገርም አሁን የወባ መድኃኒት ይቀጠላሉ። አሁን እየደከመ ሄዷል ልጁ። አሁን ሰላም ነው። አሁን ተፈውሷል። አራሜን አራሜን። ለጌታ እልልታና ጭብጨባ። እልልታ ለጌታ። የኔ ልጅ የሚገርማችሁ አንቺ እዚህ በመገኘትሽ የተነሳ ከሰፈር ሌላ ሞት ያንቺ ልጅ ሞት ተመታል። መንፈሱ ተመቷል። ልጄ አሁን ሰላም ነው። አጨብጭቡ ለጌታ። ደስ ብሎሻልማ? በጣም ደስ ብሎኛል። እስኪ ወደሱም እጁን ዘርጉና ተባረክ በሉት። ኃይል ጨምር በሉት። ምድሪቷን ፊት ሸፍን በሉት። የእግዚአብሔር ክብር በኃይል ይገለጥ በሉት። አሜን። ለእናንተም ደግሞ እኔ እንዲህ ይላሉ። እናንተ ወደዚህ ቤት ገብታችሁ ስትሄዱ በሰፈር ላይ ያለው ሟርተኛ ይናወጥ። ኧረ ይነቀል። ሟርተኛ ወደ እናንተ የወረወረ ቀስት ወደ ራሱ ይመለስ። በኢየሱስም ይመለስ። ክብር ለኢየሱስ ይሁን። አሜን። እጆቻችሁን ዘርጉና እግርሽ ይፈታ በሏ። አሜን። ተባርከሽ ቅር በሏ። አሜን። ተባረክ። በምስጋና እንገናኝ።